ሻሎም የጌታ ጸጋና ሰላም ይብዛላችሁ ቅዱሳን የእግዚአብሔር ቤተሰብ በአገርና በውጭ ሀገር ያላችሁ የእግዚአብሔር ቤተሰቦች በዚህ ዩቲዩብ የሚተላለፈውን የእግዚአብሔር ቃል መስመሮችን ስብከት ጸሎትን የምትከታተሉ ሁሉ ጌታችን የክርስቶስ ሰላምና ጸጋ ይብዛላችሁ። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ እግዚአብሔር በብዙ ኃይልና በብዙ ጸጋ እየረዳን ከቀናት ወደ ቀናት በድል እያሳለፈን ዛሬ ላይ ደርሰናል። ለአምላካችን ለእግዚአብሔር ይሁን። ኢየሱስ ለዘላለም ጌታ ነው። በተለያየ ቦታ ሆናችሁ ይሄን ዩቲዩብ የምትከታተሉ ቅዱሳን የእግዚአብሔር ቤተሰቦች የእግዚአብሔር ቃል ያው ቤተክርስቲያን የሚል ዩቲዩብ የምታዩ ይህን ዩቲዩብ ላይክ፣ ሼር፣ ሰብስክራይብ በማድረግ ባጠገባችሁን እንድትሆኑ እንድትረዱን እንድትደግፉን በጌታችን በክርስቶስ ፍቅር ጠይቃችኋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ለዘላለም ታላቅ አምላክ ነው። ኢየሱስ ለዘላለም ጌታ ነው። ዛሬም የእግዚአብሔርን ቃል እናያለን። እግዚአብሔር ቃል የሚገኘው የሐዋርያት ሥራ ምዕራፍ 2 ላይ ያለውን እግዚአብሔር ቃል አርበን እናያለን። አሜን። ኢየሱስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። በዚህ ስፍራ ላይ የሚናገረው እግዚአብሔር ቃል በትጋትና በጸሎት ተስፋ አለመቆረጥ በአምላካቸው በእግዚአብሔር ፊት የሆኑ የእግዚአብሔር የተስፋውን ቃል በሚጠባበቁ ሕዝብ ላይ የተገለጸውና የመጣ የእግዚአብሔር ክብር ነው የምናየው። ክብር ለኢየሱስ ይሁን። በዚህ ቦታ ላይ ምዕራፍ 2 ላይ በዓለ ሃምሳ በተባለው በታላቁ በዓል ቀን 120 የሚያህሉ ሰዎች እግዚአብሔር በክርስቶስ ኢየሱስ በኩል የሰጣቸው ተስፋ ኃይልን እስከምትቀበሉ ከኢየሩሳሌም፣ ከይሁዳ፣ ከሳማሪያ አትውጡ፣ ኃይልን ከተቀበላችሁ ግን ከኢየሩሳሌም፣ ይሁዳ፣ ሳማሪያን እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ ያለውን ያ የተስፋውን ቃል በእምነትና በጸሎት አያት የተስፋ ቃል የሚጠበቀው ዝም ተብሎ ሳይሆን በእምነት በመጸለይ በእምነት በመትጋት እነኚህ ሰዎች ይሄ የተስፋ ቃል መቼ እንደሆነ ያውቁም፣ መቼ እንደሚመጣ ያውቁም። ነገር ግን አለመታከት፣ አለመደከም፣ ተስፋ አለመቆረጥ ውስጥ ሆኖ ይጸልዩ ነበር። ሃሌሉያ። ምዕራፍ 2 ላይ ግን ድንገት ከሰማይ የሆነ የልዑል ኃይል ሕይወታቸውን የሚቀይር ነገራቸውን የሚቀይር ማንነታቸውን የሚለውጥ ከእግዚአብሔር ዘንድ የሆነ ወደ እነሱ እንደመጣ እናያለን። ሃሌሉያ። መጀመሪያ ድምፅ ነው የተሰማ። ድምፅ ሰሙት። ሰምቶ የማያውቁት ድምፅ እየተደነቁ ሳለ በግድግዳው ላይ የተቀመጠ በእሳት ትክታክ የሚመስል አዩት። ያዩ ሲደነቁ ደግሞ በአንዳንዳቸው ላይ ያዩት እሳት የተመለከቱት እሳት በሕይወታቸው ላይ እንደወረደ እሳት በላቸው ላይ በወረደ ጊዜ መንፈስ ቅዱስ እንዲናገሩ በሰጣቸው በዛው ቃል በመንፈስ ቅዱስ ስጦታ ውስጥ ሆኖ ልሳንን ተናገሩ። የተናገሩት እንደ እውቀታቸው አይደለም፣ እንደ ችሎታቸው አይደለም፣ እንደ መንፈስ ቅዱስ ስጦታ ተናገሩ። ሃሌሉያ። እነኚህ ሰዎች ትላንት የማያውቁት ንግግር፣ ትላንት የማያውቁት ልምምድ፣ ትላንት የማያውቁት አክሽን ውስጥ የገቡት በላቸው ላይ የወረደው መንፈስ በሰጣቸው ልክ ነው። ሃሌሉያ። ይሄ ወንድሜ የእግዚአብሔር መንፈስ ባንቺ ላይ ባንተ ላይ በመጣ ጊዜ የምትናገረው እንደ ሐሳብ እንደ ፍቃድ ሳይሆን ያ ሰማይ በውስጥ እንዳስቀመጠ ሐሳብ ነው። ሃሌሉያ። እሱ እንዳስቀመጠብህ ስትናገር ጨለማው ይመታል፣ ተራራው ይናዳል፣ የሚነቀለው ይነቀላል፣ የሚፈርሰው ሁሉ ይፈርሳል። ክብር ለኢየሱስ ይሁን። እነኚህ ሰዎች በመንፈስ ተሞሉ፣ በልሳን ተናገሩ። ሃሌሉያ። ወገኖቼ የእግዚአብሔር ኃይል ሲመጣ ከእግዚአብሔር ዘንድ የሆነው ተስፋ በሕይወታችሁ ላይ ሲገለጥ ከእግዚአብሔር ዘንድ የሆነው ያ የተስፋው ቃል በማንነታችሁ ላይ ሲመጣ ሕይወታችሁን፣ ንግግራችሁን፣ ውላችሁን፣ ማንነታችሁን ነው የሚለውጠው። ሃሌሉያ።
ብዙዎቹን ሊያስደንቅ ይችላል። ብዙዎቹን ግራ ሊያጋባ ይችላል። ለአንቺ ግን መንፈሱ የእግዚአብሔር ኃይል የመጣ ዕለት አዲስ ምዕራፍ፣ አዲስ እርምጃ፣ አዲስ ንግግር፣ አዲስ አካሄድ ያስለማምዳል። ኢየሱስ ጌታ። ከተለያየ ዓለም የተሰበሰቡ ሰዎች፣ ከተለያየ የመጡ ሰዎች እነኚህ የገሊላ ሰዎች አይደለም ወይ? በገዛ በእኛ ቋንቋ በማያውቁት ንግግር ሲያወሩ ሰምተናል እያሉ ይደነቃሉ። እነኚህ ሰዎች ግን የሰሙት የተሞሉት የተቀበሉት ከየት ነው ካላችሁ ከሰማይ ከእግዚአብሔር ዘንድ ሃሌሉያ ኃይልን እስከምትቀበሉ የሚል ቃል ዛሬ ይሄ የልዑል ኃይል የእግዚአብሔር ኃይል በአንቺ ህይወት ላይ ይመጣል። የእግዚአብሔር ኃይል ህይወትና ህይወትሽን ሲያገኝ ለዘመናት ያነቀሽ ለዘመናት ህይወትሽን ዘመንሽን የተቆጣጠረው ለቆሽ ይሄዳል። ሃሌሉያ የእግዚአብሔር ኃይል በአንቺ ላይ ሲመጣ የእግዚአብሔር ኃይል በህይወት ላይ ሲገለጥ ያስጨነቀ ሁሉ ይሰበራል። ሃሌሉያ የእግዚአብሔር ኃይል ሲመጣ የመጀመሪያው የሚለውጠው አንቺን ነው። የእግዚአብሔር ኃይል ሲመጣ የሚቀይረው የመጀመሪያው አንተን ነው። መንፈስ ቅዱስ ሲመጣ መጀመሪያ የለወጠው በተስፋ የጠበቁ ሰዎች፣ ያለ ትጋት የጸለዩ ሰዎች፣ ያለ ስንፍና በእግዚአብሔር ፊት የሆኑ ሰዎች መንፈሱ ሲመጣ ኃይሉ ሲመጣ ያ የተስፋው ቃል ሲመጣ ህይወታቸውን ነገራቸውን ጓዳቸውን ነው የቀየረው። ሃሌሉያ ፈሪ የነበረው ጴጥሮስን ኃያል ነው ያደረገው። ሃሌሉያ አያችሁ የእግዚአብሔር ኃይል ሲመጣ የጌታ ኃይል ሲመጣ የመንፈሱ ኃይል ሲገለጥ ድካምን ያራግፋል፣ ስንፍናን ያራግፋል፣ መታገትን ያራግፋል። ያለ መታገት ብርታትን፣ ጽናትን፣ እምነትን በአንቺ ህይወት ይጨምራል። አሜን ሃሌሉያ የእግዚአብሔር ኃይል በሉ ሲመጣ ይለውጥሻል፣ ሲመጣ ይቀይርሻል፣ ሲመጣ ቀንበርን ይሰብራል፣ ሲመጣ ጨለማውን ያሳድዳል። ሃሌሉያ የእግዚአብሔር ኃይል ሲመጣ የማይገባሽን ስፍራ ይሰጥሻል። የእግዚአብሔር ኃይል ሲመጣ የማይወረሰውን እንድትወርሺ ያደርግሻል። አያችሁ የእግዚአብሔር ኃይል የእግዚአብሔር መገኘት ዛሬ በሕይወታችሁ ላይ ይምጣ። ዛሬ በቤታችሁ ላይ ይምጣ። ምንም በተስፋ የምትጠብቁት ምንም በትጋት የምትጠብቁት ያ የምትጠብቁ ጌታ ይመጣል። የእግዚአብሔር ጉብኝት ከሆነ የአምላካችሁ በረከት ከሆነ የእግዚአብሔር መጽናናት ከሆነ በጌታ በኢየሱስ ስም የጠበቃችሁት ነገር በእናንተ ህይወት በእናንተ ዘመን ላይ ይገለጣል። የሚገርማችሁ መንፈስ ቅዱስ መጣና ለወጣቸው። አዲስ ልሳን ሰጣቸው፣ አዲስ አካሄድ ሰጣቸው፣ አዲስ ንግግር ሰጣቸው። የማያውቁት እንዲያውቁ፣ የማይረዱት እንዲረዱ፣ የማይችሉት እንዲችሉ ያደረጋቸው። ዛሬ በአንቺ ህይወት በአንተ ህይወት የእግዚአብሔር ኃይል ሲመጣ የእግዚአብሔር መገኘት ሲመጣ ይቀይርሻል፣ ይቀይርሃል። አሜን አሜን። የእግዚአብሔር ኃይል ይቀይረኛል በሉ። ሃሌሉያ እጃችሁን አንሱና እግዚአብሔር ኃይሌ ነው በሉ። ሃሌሉያ ክብር ለኢየሱስ ይሁን። ሰው ብዙ ሊያወራ ይችላል፣ ሰው ብዙ ነገር ሊናገር ይችላል። ነገር ግን የጠበሽው የእግዚአብሔር ኃይል ከሆነ የጠበሽው የአምላክ በረከት ከሆነ የጠበሽው የአምላክ ጉብኝት ከሆነ የሚያነጋግር የእግዚአብሔር ደመና በረከት ያለበት ኃይል ያለበት በኢየሱስም በአንቺ ላይ ይመጣል። ሃሌሉያ እነኚህ ሰዎች ይተጉ ነበር፣ ይጸልዩ ነበር፣ ይናፍቁ ነበር፣ ይፈልጉ ነበር። ለምን? የሰሙት ነገር አለ፣ ጌታ የነገራቸው ነገር አለ። ሳይሄድ ወደ ሰማይ ሳይነጠቅ የነገራቸው ነገር አለ። መቼ እንደሆነ ምን ሰዓት እንደሆነ አያውቁም። ነገር ግን የሰሙት ነገር ነበር። ሲጠብቁ፣ ሲተጉ፣ ሲጸልዩ በዛን ቀን በትልቁ በክብር በዓል ቀን በዛን ሰዓት የእግዚአብሔር ኃይል ከሰማይ መጣ።
ሰምቶ የማያውቁት ሰሙ፣ አይቶ የማያውቁት አዩ፣ ተናግሮ የማያውቁት ተናገሩ። በእነሱ ሕይወት ሶስት ነገር ሆነ። አንደኛ ሰምቶ የማያውቁት ድምፅ፣ አይቶ የማያውቁት የእሳት እንትካት አዩ። ሶስተኛ በሕይወታቸው ላይ ሲወርድ ተናግሮ የማያውቁ ከስጋቸው ከደማቸው ከፍቃዳቸው ውጭ የሆነው የልዑል ሐሳብ የሆነው ንግርት አነጋገር ጀመሩ። ዛሬ በአንተ ሕይወት በአንቺ ሕይወት ከሰው ያልሆነ ከሰፈር ያልሆነ ከጎረቤት ያልሆነ ከሰማይ ከእግዚአብሔር ዘንድ የሆነ የልዑል በረከት የእግዚአብሔር መገኘት በጌታችን በኢየሱስ ክርስቶስ ስም በሕይወታችሁ ላይ በዘመናችሁ ላይ በጓዳችሁ ላይ መምጣት ይጀምራል። ሃሌሉያ! አነጋጋሪ የሆነው ዳመና፣ አነጋጋሪ የሆነው ጉብኝት፣ አነጋጋሪ የሆነው መነካት በእነሱ ሕይወት ዛሬ በአንቺ ሕይወት ልዩ የሆነ መነካት ይጀምራል። የእግዚአብሔር መነካት፣ በኃይል መነካት፣ በራእይ መገለጥ መነካት። ሃሌሉያ! እግዚአብሔር በአንቺ ላይ ሰማይን ይከፍታል። እግዚአብሔር በአንተ ላይ ሰማይን ይከፍታል። ሎርዳኒ ምክራዲያ ኢየሱስ ጌታ ማታኙ መነካት። ሃሌሉያ! በክብሩ በኃይሉ በስልጣኑ በዳመናው በመንፈሱ መነካት ይሆናል። መዳሰስ ይሆናል። ኢየሱስ ጌታ ሲነካለው በሉ በእግዚአብሔር ኃይል በእግዚአብሔር መገኘት ይነካለው በሉ። እግዚአብሔሩም ይነከኛል ይለውጠኛል በሉ። እንደ ሌላ ሰው አድርጎ ሕይወትሽን ይለውጣል። ንግግርሽን ውሎሽን ይለውጣል። ይህ የእግዚአብሔር ኃይል ሃሌሉያ! ይህ የእግዚአብሔር ኃይል ጸልያለሁ። በዚህ ደቂቃ ከተለያየ ምድር ላይ ሆናችሁ ዩቱብ የምትከታተሉ ዛሬ በሕይወታችሁ ላይ የእግዚአብሔር መነካት፣ በኃይል መነካት፣ በጸጋ መነካት፣ በእሳት መነካት ይሆንላችሁ። ሃሌሉያ! ይሆንላችሁ። ሮኬ ማንታ ካፕራዲያ በኢየሱስም ይሆንላችሁ። ሃሌሉያ! በክብር መነካት ኢየሱስ ጌታ ዛሬ በሕይወታችሁ ላይ ይፈጸም።